ነጋድራስ ገብረ ሕይወት ባይከዳኝ በሕይወት በቆዩበት ጥቂት ዓመታት ተክተው ስለ ሀገራቸው ይበጃል ያሉትን ጽፏል። ኢትዮጵያ በዘመኑ የገጠማትን ሳንካ እንዴት ተለፈው ሲሉ ምክረ ሐሳቦችን እንካችሁ ብለዋል። እርሳቸው ከአድዋ የሉዓላዊነት ድል በኋላ የኢትዮጵያ ሕዝብ አርነቱን ራሱን በመቻል አለማረጋገጡ ሲያማቸው ኖሯል። ነጻነት በኢኮኖሚ ራስን በመቻል ካልተረጋገጠ በስተቀር ሙሉ እንዳልሆነም አስፈረዋል። ይህ የእርሳቸው የጽሑፍ አበርክቶ ከትናንት እስከ ዛሬ በሀገረ መንግስት ግንባታ ላይ የምሁራን ሚና ምን መሆን ይገባዋል ለሚለው እንደ ሞዴል እንዲታዩ ያደርጋቸዋል። በኢትዮጵያ ሀገረ መንግስት ግንባታ ላይ የምሁራን ሚና በአስኳልነት የሚቀመጥ ነው። የሐሳብ ዝንፈትና ጥፋት ሀገርን ወደ መከራ ሲዶላት፣ ቀና ሐሳባቸው ደግሞ ከመከራ ናዳ ታድጓት ክፉ ቀኗን በጥበብ እንድትሻገር አድርጓታል። በተለይ የተማሪዎቹ እንቅስቃሴ ሁለት ጉረማይሌ መልክ አለው። በአንድ በኩል አንድያ ሕይወቱን ለሀገር እስከ መስጠት የደረሰ መስዋዕትነት ለሀገሩ ያለውን ለመስጠት አለመሳሳቱና ይበጃል ያለውን ማድረጉ የሚያስመሰግነው ሆኗል። በሌላ በኩል ግን የዛ ዘመን ምሁር